ማይ ጋድ ተገናኙ ይላል። ተማሪዎች ተመቀመጫችሁ ትምህርት ክፍል ሰው በአደባባይ ትልቅ ስቴጅ ላይ እንግሊዝኛ ይናገራል። አማርኛ ራሱ ግራ ገብቶናል። ኧረ በስመ አብ No! God, please, no! 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 Unique design suggested. Huh? Oh, come on! You gotta admit this is cool! What's up, families? ሰላም ቤተሰቦቻችን፣ እንግዲህ ዛሬ በአዲስ ቪዲዮ ተመልሰናል። ፈታ ዘና እንላለን፣ አብረን ስቃለን፣ ሪአክት እናደርጋለን። ከመጨረሻ አብራችን ቆዩ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ዲጂ አመጣለሁ ብለ 30 ሺህ ብር ተቀበለ በ500 ብር ከሰፈር 3 አመጣ መጣው። ይሄው ነግሬዋለሁ ለሱ ምንም እየጨራረስኩ ነው፣ ደርሻለሁ። እንደነገርሽኝ በቃ ቆንጆ ነገር ብራዘር ይመችሽ። በቃ እንደዚህ ቆንጆ ነገር ብራዘር ቀይረው 150 ብር አንተ ቅማላም ቀይረው ሙሽራ ይቀር በኋላ ነው ገብረ ስላሴ ነው እንደሚያገባው። አንተ ቀይረው ዲስከን ነው ማንሸራተት ይወድ አረላሽ እመርቁ ሸይቶ ነራገራላለ ረግራች ለአንዳንድ ያለሙያ መግባት ግን እንደዚህ ነው፣ ዋጋ ያስከፍላል። ሁሉም በሙያችን ቢሆን የተሻለ ነው። እሱን ባረገኝ ጀለስ ድመት ሞራማረው ማለት እንደ ድመት ሊገባ ሊበላ ወፍ የለም ጎሽ ወፍ ጁስ በእንጀራ You have lost your mind. ቦና ተረበስና አሜ ሌላ ታሪክ እኮ ነው። ምንድነው? እንዴት እንጀራ በጁስ አይከብድም? ምን ነው ደግሞ ይጎራረሳል እኮ ጋይስ፣ ርቀናል ማለት ነው። ኦ ማይ ጋድ ተገናኙ ይላል። አራላሽ ሁለቱ ተገናኙ። ኧረ በስመ አብ በጣም ዊርድ ነው። ካሶንጎዬ እግዚአብሔር ይመስገን። ካሶንጎዬ ቦቦዲ ባጋ Kasongo mbona wewe ያልፋል። songa libala ካሶንጎዬ ሙስል ሰብር ነው። ካሶንጎዬ ሙስል ሰብር ነው። ካሶንጎ አታውቅም? ሙስል ሰብር ነው ሰውዬ። እሺ ካሶንጎዬ songa libala ወንጀልን ከቦታው ኦኬ ስላታው መቀመጡ አይደለም አስገቡልን። መቀመጫ እሺ አስገቡት። ወንጀልን ከቦታው የተሰኘው ፕሮግራማችን ነው። ቀጥታ ስርጭት ላይ ነው። ላይቭ ደስ አለ ነው። ቀጥታ ነው የተያዝከው። ለህዝቡ እስኪ አስተላልፍልን መልእክት። እኔ ደስታዬ ወደር የለውም። የምሬን ነው። ፊድባኩ እንደምታየው ነው። ጋለ ብዬ ነው ይሄ ምስኪን እንዴ ፍቅር ሲሰጠኝ ከሚስቱ ጋር የተጋደምኩበት ይመስላል። ከዚህ በላይ ፍቅር አለ? ከዚህ በላይ አንተ ሶስት ከወለደችልኝ ከልጆች እናት ጋር ኮርስ ታባልጋት ያዝኩ ሶስት የውሸትም ይሄ ለዙ መናገር የምፈልገው ሶስት ልጅ አይደለም፣ ሁለት ልጅ እንዳላት አውቃለሁ። ሁለቱም ደግሞ የኔ ናቸው። አንድ ልጅ አለ ነው ጭራሽ ወጣው ጭራሽ ልጅ ማለት እሺ ከዚህ በላይ ምን ይሄ ሞገስ አይደል? የምሬን ነው። ኬት ይመጣል ፍቅር። እናንተ ግን ክበሩልኝ። እናንተ ፍቅር ኧረ በሂደት ምስጢር አወጣ። ጀለስ እንደውም ላይቭ ላይ በመውጣቱ ደስ ብሎታል። ወንጀልን በቦታ እውነትም ደስ ይላል።
ተመራቂዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ተማሪዎች ከመቀመጫችሁ ትምህርት ክፍል ተመራቂ ተማሪዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ወደ ግራ እንድታዞሩ በአክብሮት ጠይቃለሁ። አራላሽ አደባባይ ቅሌት ይባላል። ይሄ ነው እንግዲህ ሰው በአደባባይ ትልቅ ስቴጅ ላይ እንግሊዝኛ ይናገራል። አማርኛ ራሱ ግራ ገብቶናል። ኧረ በስመ አብ ከባድ ነው። ምን አይነት ጫት ነው የሰጠው? ኦኬ እየበላ ነው ወይስ እየቃመ ነው? ኧረ ምርቃና let the juices out of it and then spit the leaf out. Yeah. Not the best taste. Restaurant, yeah. Looking at my menu. I'm not got a clue. ጀለስ ማርቆራና ያያችሁ ከምር መርቀናል። በቃ ምርቃኑን እንደዚህ ያደርገዋል። እንግሊዝኛ ራስ ጠፍቶበታል እኮ ከተባችሁት የስራችሁን እስጣችሁ የደሃ ልጅ ሲያማርር ይሄው ጫማ ሳላረግ ትምህርት ቤት ስመላለስ ተማሪዎቹ ሃይኮፒው አበበ በቅ ይላሉ። አይዞህ ወንድሜ ጫማ የለኝም ብላ አትዘን እግርም የሌለው አለ። ይሄ እባክህ እዚህ ምን የሽንት ቤት ጥቅስ እየሰበሰብክ ዝም ባረከን እንዴ? እኛ እኮ ተመስገን አለለሱ እኮ ዋናው ችግራችን እኛ ቤተሰቦቻችን እንደተመቸን አድርገው የሚያዩን ነገር ነው። እውነት ነው፣ ይሄ እውነት ነው። ሰው እንዴት ቆይ ፈንዲሻ ምሳቃ ይቆጠርለታል? ቆይ እኔ ግራ የሚገባኝ እንዴ አይምሮ እኮ አሁን እኔ ስታክ የሚያደርገው እኮ በቃ ፈንዲሻ ውስጥ እየለዘዘ እኮ። እንደሱማ ከሆነ ይሆን ያለው አይደል እንዴ? ባምባው በተጠጋው ቁጥር ውሃው እኮ ይቆጥራል እየተባልኩኝ ነው። ክረምትን ነው የምጠብቀው ሻወር ለመውሰድ ህይወት ይሄ ልጅ እኮ በቃ እኮ ማዳበሪያ መጠቀም ነው የቀረው እንጂ እኮ ክረምት ውሃ እየጠበቀ በቃ እርሻ ሆኗል እኮ ልጅ። እኔማ ለምን ወንዝ አትሄድም ልለው ነበረ፣ ግን በዚያ አያያዙ ያው ወንዙን ነው የሚያቆሽሸው። ስነ ስርዓት ይኸውላችሁ፣ አጋጣሚ ያገኘው ብላችሁ አትሳደቡ። ምን ህይወት በየቀኑ አንዴ ስትሰድብ የምትውለው ምን እኛ ጋር ሲደርስ ወይኔ ዛሬ ለካ ሐሙስ ነው። ወይኔ ለካ እራት እንዘላለን ዛሬ። ጭራሽ እራትን ትበላላችሁ ማለት ነው። ኧረ ምቾት እንዴ ሰዎች፣ እኔ ብቻ ነው እየተሰማኝ ያለው ወይስ እናንተም ይሰማችኋል? አዎ አንተ ዝናብ ሊዘንብ ነው። በቃ ሂድ፣ በቃ ቶሎ ታጠብ። ተመስገን። አሁኑኑ ሻወር ወስጄ እመጣለሁ። በቃ አሁኑኑ እመጣለሁ፣ ጠብቁኝ። ሂድ ቶሎ በል፣ ዝናቡ እንዳባራብህ። እንዴ አንተ ልጅ ምስኪን ነው ማለት ነው። ቶሎ ነው ጸሎቱ የሚሰማኝ። ባክየው ምን አለ በለኝ ማለት ነው። አሁን ይመለሳል። ምን አለ በለኝ። እንዴ አንተ እውነትን ነው ያው ተመለሰ። እንዴ ምን ሆነ ነው? ለምን ተመለሰ? ለከ ሰሙናና የመታሻ ብር የለኝም። ኧረ በስመ አብ! ኧረ ወይኔ ደህነት! ኧረ ወይኔ ነግሬ ነበር እኮ ብንሄድ ይሻላል። በቃ ብንሄድ ይሻላል። ላሽ ቀልዳችሁ ግን ዊርድ ነው። ብዙ ማህበረሰብ እንደሚነካው እንደ ሰንቷል ወዳጄ። ብንሄድ ይሻላል።